أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وعلى آله وصحبه وسلم أجمعين. أما بعد، السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አልሐምዱሊላህ ኢንሻአላህ ያው የተሰጠኝ ግማሽ ሰዓት ስለሆነ በዚያች ሰዓት ውስጥ የተወሰነ መልእክት ቅድሚያ ለነፍስዬ ከዚያም ለእናንተ ለማስተላለፍ እፈልጋለሁ። ነጥብ በነጥብ ለመጥቀስ ነው የምሞክረው። አንደኛውና ዋነኛው ነጥብ ወደዚህ ምድር የመጣንበት ሰው ሆነን የተፈጠርንበትን ዓላማ ሁሌም ቢሆን መርሳት የለብንም፣ ልንዘነጋ አይገባንም። ጌታ አላህ እኛን ሰዎችን ሰው አድርጎ ሲፈጥረን ወደዚህ ምድር ሲያመጣን የተለየ ዓላማ አለ። በሕይወት እንድንኖር ብቻ አይደለም። በሕይወት መኖር ከሆነ ይህንን ላይፍ ሼር የሚያደርጉ የሚጋሩ እንስሳዎች አሉ፣ ነፍሳቶች አሉ፣ በራሪዎች አሉ። ነገር ግን የሰው ልጅ የተፈጠረው ከዛ ውጭ ለተለየ ዓላማ ነው። ልንበላ ልንጠጣ ብቻ አይደለም። እንደምንበላው እንደምንጠጣው እንስሳቶችም ይህንኑ ተግባር ይፈጽማሉ። ከሰዓታት በኋላ በቆሻሻ መልክ ከሰውነታችን እንደሚወገደው እነሱም ያንኑ ያደርጋሉ። ስለዚህ የተፈጠርነው ከዚህ ውጭ ለሆነ ዓላማ ነው። ይህንን ዓላማ ካላወቅን፣ የተፈጠርንበትን ዓላማ ተረድተን በአግባቡ ካልኖርነው እንደ እንስሳ ወይም ከእንስሳ የባሰ ፍጥረት ነው የምንሆነው። ካልሆነ ሰው ከእንስሳ በምንድን ነው የሚለየው? ጠዋት ላይ ወጥተን በልዩ ልዩ የሥራ ዘርፍ እንደምንሰማራው እንስሳዎችም ይህንኑ ተግባር ይፈጽማሉ። ወደ ጓሮ ገብተው የእርሻ አገልግሎት ይሰጠዋሉ። ገበያ ወጥተው የዕቃ ጭነትን በመጫን ከቦታ ወደ ቦታ ያንቀሳቅሱ አሉ። ሰውን እየተሸከሙ ከስፍራ ወደ ስፍራ ያንቀሳቅሱ እንደ ፈረስ፣ ግመል በቅለዋሉ። አካባቢን እንደዚሁ ከሌባ ከእንግዳ የሚጠብቁ እንደ ውሻ አሉ። እነሱም ልዩ የሥራ ድርሻ አላቸው ማለት ነው። ማታ ሲደክመን ቤት ገብተን እንደምናርፈው ያርፋሉ፣ ይተኛሉ። አጀላችን ደርሶ አንድ ቀን ዱንያን እንደምንሰናበተው እንደምንሞተው እነሱም ይሞታሉ። ነገር ግን እኛ ለምን ዓላማ ላይ የተፈጠርነው፣ ወደዚህ ምድር ሰው ሆነን ለምን መጣን የሚለውን ሁሌም ማወቅና ማስታወስ አለብን። ከእንስሳ የሚለየን አንዱና ዋነኛው ነጥብ ይሄ ማሰብ መቻላችን አይደለም። አላህ በሱረቱ ዛሪያት ምዕራፍ 51 ከቁጥር 55 እስከ 58 ባለው ላይ አዑዙ ቢላሂ ሚነ ሸይጣን ረጂም ወዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን። ሁሌም ማስታወስ አማኝ የሆነ ሰውን ይጠቅማልና ይላል ጌታ። ሰዎች በባህሪያቸው ረሺ ቢሆኑ ቢዘነጉም፣ ነገር ግን አማኞች አስታዋሽ የገጠማቸው ጊዜ ወደ ማንነታቸው ስለሚመለሱ ሁሌም ማስታወሳቸው ነው። ከማስታወሻዎች ሁሉ በላጭ ትልቁ ደግሞ ምንድን ነው? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። ሰዎችንም ሆነ አጋንንት ወደዚህ ምድር ያመጣኋቸው ወይም የፈጠርኳቸው እኔን ሊያመልኩና ሊገዙ እንጂ ለሌላ ዓላማ አለመሆኑን አስታውሳቸው ነው። የተፈጠርነው ለዒባዳ። ዛሬ ሙሳበቃ ማድረግ ያለብን ልንሽቀዳደም የሚገባን እያንዳንዳችን በላያችን ላይ የተጣለውን ሪስፖንሲቢሊቲ ኃላፊነቱን ምን ያህል ተወጥተናል፣ የተፈጠርንበትን ዓላማ አውቀን ምን ያህሉን ከግብ አድርሰናል ነው መሆን ያለበት። የአብዛኛው ሰው አመገብ ሀሳብ ጭንቀቱ ግን ዛሬ በተቃራኒው ኃላፊነት ያልተጣለበት አላህ ኃላፊነቱን በወሰደው በዱንያ ጉዳይ ነው። የብዙ ሰዎች አላህ ያዘነለት ሲቀር ጭንቀታቸው ሀሳባቸው ስለ ኑሮ፣ ምን እንበላለን፣ ምን እንጠጣለን፣ ስላለው ወቅታዊ ሁኔታ፣ ስለ ፖለቲካው ትኩሳት፣ ስለ ሰላሙ ጦርነት እንዴት እንደሚወገድ። ነገር ግን እነዚህ ሁሉ ኃላፊነታቸው በእኛ ላይ የተጣሉ አልነበሩ። አላህ ነበር ኃላፊነቱን የወሰደ። ወደዚህ
ወደዚህ ምድር ሲያመጣ ምን እንደሚያስፈልገን የሚያውቅ ጌታ ስለሆነ መጀመሪያውኑ ሰው በሕይወት ለመኖር መብልና መጠጥ የሚያስፈልገው ከሆነ አላህ በሱረቱል 6 ላይ ወማ ሚን ዳበትን ፊል አርዲ ኢላ ዐለላሂ ሪዝቁሃ መሬት ላይ አንዲቱም ተንቀሳቃሽ የሆነች ፍጥረት የለችም ሲሳይዋ በእኔ በአላህ ላይ ተመድቦ እኔ ኃላፊነቱን ወስጄ የማመላት የማጠጣት ቢሆን እንጂ የሪዝቁን ወይም የሲሳዩን ጉዳይ ኃላፊነት የወሰደው አላህ ራሱ ነው። እኛ ላይ የተጣለው ኃላፊነት ዒባደቱሁ ዐዘ ወጀል እሱን ማምለክ የእሱን ትእዛዝ መፈጸም በየዕለቱ እሱን የሚያስደስተውን ነገር መተግበር እሱን ከሚያስቆጣ ነገር ራሳችንን ማራቅ ነፍስያና ሸይጣን አሳስተውን መስመር የለቀቅን ጊዜ ደግሞ በተውበት ወደ አላህ መመለስ ይሄ ነበር ስራችን። ዛሬ የዲኑን ነገር ለአላህ አደራ ሰጥተን የዱንያውን ነገር እኛ ደግሞ ቦታውን ወስደን ጠዋት ማታ የምንጨነቀው ስለ ኑሯችን ቦታ ተቀያይረናል ማለት ነው። መሆን የነበረበት የተጣለብንን ኃላፊነት ዒባዳ በአግባቡ ማከናወን ያን ያስተካከልን ጊዜ በዱንያ ዓለም ላይ ስንኖር የሚያስጨንቁ ነገሮችን ሁሉ አላህ ያስተካክልልናል። ከሰለፍ ሊቃውንቶች አንዱ ስለ ኑሮ ውድነት በሚጠየቅበት ጊዜ ምንድን ነው ብሎ መልስ የሰጠው እናንተ እንደምታስቡት ብቻ ሳይሆን አንድ የገብስ ፍሬ 1000 ዲናር ገብቷል ተብሎ ራሱ ቢነገር እኔ ጉዳይ አይደለም ማለት ነው። ለምንድን ነው ሲሉት ወዐለይሂ አን አዕቡደሁ ከማ አመረኒ ወዐለይሂ አን የርዙቀኒ ከማ ወዐደኒ እኔ እሱን ካዘዘኝ እሱን ማምለክ እሱን መገዛት የኔ ድርሻ እሱ ደግሞ ወደዚህ ዓለም ሲያመጣኝ ቃል እንደገባልኝ የሲሳዩን ጉዳይ ኃላፊነቱን ወስዶ ሊያበላኝ ሊያጠጣኝ ነው። ኑሮ ተወደደ መረከሰ አላህ ላይ የሚያመጣው ምንም ለውጥ ከሌለው የእሱ ኃላፊነት ነው። እኔ የተጣለብኝ ኃላፊነት ሌላ ነው ብሎ ነው የተናገረው። ዛሬም ኃላፊነታችንን ልንዘነጋ አይገባም። የኑሮ ጉዳይ ይህን ያህል ሊያስጨንቀን አይገባም። ከተጻፈውና ከልኩ ማለፍ ስለማይችል ማለት ነው። ጅብሪል ዓለይሂ ሰላም ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ መጥቶ በልባቸው ያሳወቃቸውን ነገር ሲነግሩን ምንድን ያሉት? ኢነ ሩሐል ቁዱስ ነፈተ ፊ ሩዒ አነሁ ለን ተሙተ ነፍሱን ሐታ ተስተክሚለ ሪዝቀሃ ወአጀለሃ። ማንኛይቷም ነፍስ አላህ በዚህ ምድር ላይ የጻፈላት ዕድሜዋንና ሲሳይዋን ሳታጠናቅቅ በፍጹም አትሞትም መባልን ነግሮኛልና ፈተቁላህ ወአጅሚሉ ፊ ጠለብ። ስለዚህ ከወዲሁ ጌታችሁን አላህን ፍሩ፣ ቁጣውን ተጠንቅቁ፣ አካሄዳችሁንም አሳምሩ። ሲሳይና ዕድሜ በእናታችን ማህፀን እያለን ቀድሞ የተጻፈ ነገር አላህ ራሱ በራሱ ቸርነት ወይ እኛ በምንፈጽመው ዝምድና መቀጠል ካልሆነ በቀር ዕድሜ ሊጨምርም አይችልም፣ ወይ በወንጀል ስበት ካልሆነ በቀር ሊቀንስ አይችልም። መጀመሪያውኑ የተጻፈ የተወሰነ ነገር ነው። ጉዳዩ እንደዛ ከሆነ ጭንቀታችን ለምንድን ነው? ለሱ ይልቁኑ ኃላፊነት የተጣለብን የዒባዳ ጉዳይ ነውና በዒባዳው ዙሪያ ላይ ሁሌም ፎከስ ልናደርግ ይገባል። ሙዓዝ ብን ጀበል ረዲየላሁ ዐንሁ ሲናገር ኩንቱ ሪድፈ ረሱሊላሂ ሰለላሁ ዐለይሂ ወሰለም ዐላ ሒማሪ። አንድ ቀን በአንድ አህያ ከመልእክተኛው ኋላ ቁጭ ብዬ እየተጓዝኩ ሳለ ፈቃለ ሊ ያ ሙዓዝ አንተ ሙዓዝ ሆይ አሉኝ። ቁልቱ ለበይከ ያ ረሱለላህ አቤት አንተ የአላህ መልእክተኛ ሆይ ስላቸው ቃለ አተድሪ ማ ሐቁ ላሂ ዐላ ልዒባድ ወማ ሐቁ ልዒባድ ዐላ ላህ ዐዘ ወጀል። አላህ በባሪያዎች ላይ ያለው መብት ምን እንደሆነ ባሮች ደግሞ በአላህ ላይ የሚኖራቸው መብት ምን እንደሆነ ታውቃለህን አሉኝ። ቁልቱ አላሁ ወረሱሉሁ አዕለም፣ አላህና መልእክተኛው የበለጠ ያውቃሉ አላውቅም ስላቸው ቃለ ፈኢነ ሐቀ ላሂ ዐላ ዒባዲሂ አን ያዕቡዱሁ ወላ ዩሽሪኩ ቢሂ ሸይአ። አላህ በባሮቹ ላይ ያለው መብት እሱም በብቸኝነት ሊያመልኩት በእሱ አምልኮ ላይ ማንንም ላያጋሩበት ነው። ባሮች ይህንን መብት ከተወጡ ለጌታቸው ግዳጃቸውን ከፈጸሙ ፈኢነ ሐቀ ልዒባድ ዐላ ላህ ዐዘ ወጀል አላ ዩዐዚበ መን ላ ዩሽሪኩ ቢሂ ሸይአ። ባሮች ደግሞ በአላህ ላይ የሚኖራቸው መብት በእሱ አምልኮ ላይ አንዳችንም አካል ሳያጋሩ እሱም በብቸኝነት አምልከው ከሞቱ ጀነት ሊሰጣቸው ነው በማለት
ጠላን አንድ ቀን በሞት መገላገላችን አይቀርም። አላህ የዱንያን ሕይወት ባሮቹ ሰምተው እንዳይቀሩበት እንዳይዘናጉ ሁሉ ነገሯን በተቃራኒ ነገር ነው የቀበለው። ዛሬ ሕይወት ካለ ነገ ሞት አለ። ዛሬ ሰላም ካለ ነገ ረብሻ፣ ጦርነት አለ። ዛሬ ጤና ካለ ነገ ህመም አለ። ዛሬ ሰላም ደስታ ካለ ነገ ሐዘን ቤታችን ይገባል። ዛሬ ማግኘት ማክበር ካለ ነገ ደግሞ ማጣት መክሰር አለ። የዱንያ ሕይወትን በሁለት ተቃራኒ ነገር አላህ ከቧታል። ሁልጊዜ ሰላም እንጂ ረብሻ ባይኖር፣ ሁልጊዜ ማግኘት እንጂ ማጣት ባይኖር፣ ሁሌም ደስታ እንጂ ሐዘን የሚባል ነገር ባይኖር ኖሮ በየትኛው ደቂቃ ነው አኼራ ትዝ ብሎን ስለ አኼራ የምናስበው? ስለ መጨረሻው ሕይወታችን መቼ እንጨነቅ ነበር? ነገር ግን የዱንያ ሕይወት እንደዚህ ተቃራኒ በሆኑ ሁለት ነገሮች መከበቧ ሁልጊዜ ነዋሪ እንዳልሆንን አስታውሰን ለዘለቄታው ሕይወታችን ለጀነት እንድንሰራ ተፈልጎ የጀነት ሰዎች ጀነት ከገቡ በአላህ ቸርነት ሁሌም መኖር እንጂ መሞት የለም። ሁሌም መደሰት እንጂ መከፋት የለም። ሁሌም ሰላም እንጂ ረብሻ የለም። ሁሌም ጤና እንጂ በሽታ የለም። ሁሌም መብላት መጠጣት እንጂ መራብ መጠማት የሚባል ነገር የለም። እንዲህ አይነቱን ሕይወት ለማግኘት አላህ ዛሬ በምድር ዓለም አጭር ሕይወት በሞት የተከበበች አድርጎ ሰጥቶናል፣ ይፈትነናል ማለት ነው። ስለዚህ ለምን ዓላማ ነው ወደዚህ ዱንያ የመጣ ነው የሚለውን ነገር መቼም ቢሆን ልንዘነጋ አይገባል። የአኼራ ሰዎች ወደ አኼራ ነው የምንጓዘው። ስለዚህ ዒባዳን መዘንጋት የለብንም። አንደኛው ይሄ ነው፣ ወዕቡድ ረበከ ሐታ ያእቲየከ ልየቂን እንዳለው ማለት ነው። ሌላው ሁለተኛው የመጀመሪያው መልእክት ግልጽ ከሆነ አደራ የሚለው ነገር ለነፍስዬ ለእናንተ ምንድን ነው? ተውበትና ኢስቲግፋርን እናንተ ወደ አላህ እንመለስ። መልካም ስራችን እየቀነሰ ወንጀላችን እየበዛ ኢማናችን እየተዳከመ ከአላህ መንገድ እየራቅን የመጣን ሰዎች እንደ አባቶቻችን ዘመን የምናየው መልካም ነገር ዛሬ ላይ የለም። ምንድነው ምክንያቱ ከተባለ ደግሞ ሌላ ምንም ነገር አይደለም። እኛው ጣታችንን ወደ ፖለቲከኞች መቀሰር የለብን። የእነሱ ጉዳይ ወይ ሀገርን ለማተራመስ ብሔርን ከብሔር ማጋጨታቸው ወይም የኑሮ ጉዳይ እነሱ ያመጡት የፓርላማ ውጤት ሆኖ አይደለም። አላህ ሲናገር ظهر الفساد في البر والبحر بما كسبت أيدي الناس በየብስና በባህር ላይ እጅግ ብዙ ብልሽቶች ተስፋፍተዋል። ለዛ ሰበቡ ደግሞ ሰው ራሱ በገዛ እጁ የሰራው ኃጢአት ነው። ወደ ራሳችን መቀሰር አለን። ከአላህ ጋር ያለንን ግንኙነት ማስተካከል አለን። ከነ ኃጢአታችን ዱንያን ከለቀቅን ተውበትና ኢስቲግፋር ሳናደርግ በንስሐ ወደ ጌታ አላህ መንገድ ሳንመለስ ከሞትን ነገ በአኼራ የምንከፍለው እጅግ የከፋ ነገር ነው። ትልቅ ዋጋ ነው የሚያስከፍለን። ስለዚህ ከወዲሁ ተውበትና ኢስቲግፋር ዕለታዊ ስራችን መሆን አለበት። እርጅና ዕድሜ ላይ ስንገባ ብቻ የምናስታውሰው ነገር መሆን የለበትም። ሁሌም በየዕለቱ ቋሚ ሰዎች መሆን አለብን። በዚህ ጉዳይ አላህም በቃሉ ተናግሯል፣ ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑን። አማኞች ነን የምትሉ በጠቅላላ ሁላችሁም ተውበት በማድረግ ወደ ጌታችሁ መንገድ በንስሐ ተመለሱ ይላል። ምንን እናገኝ ዘንድ? ለዓለኩም ቱፍሊሑን፣ ትድኑ ዘንድ። ላይ ከመካከላችን መዳንን የማይፈልጋለ? እና ትድኑ ዘንድ ሁላችሁም ወደ አላህ መንገድ ተመለሱ። መዳንን የማይፈልጋለ አለ? ትልቁ እኮ ሊያስጨንቀን የሚገባው የመዳን ጉዳይ የኔ ዕጣ ፈንታ በዕለተ ትንሣኤ ከየትኛው ነው? ከጀነት እንዲሆን የምፈልግ ከሆነ ዛሬ ምን ማድረግ አለብኝ? ተውበትና ኢስቲግፋር ቋሚ ስራችን መሆን አለበት። የወንጀላችን መብዛት የወንጀላችንን መደጋገም በማየት ከአላህ ዘንድ ተስፋ ልንቆርጥ አይገባም። አላህ በሱረቱ ዙመር ቁጥር 53 ላይ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም፣ እናንተ በነፍሶቻችሁ ላይ ወሰን ያለባችሁ ድንበር የጣሳችሁ ባሮቼ ሆይ ከአላህ እዝነት ተስፋ አትቁረጡ ይላል። ላ ተቅነጡ ሚን ረሕመቲላህ፣ እኔ እዝነት መቼም ቢሆን መቼ ተስፋ አትቁረጡ። ኢነላሃ የግፊሩ ዙኑበ ጀሚዓ፣ አላህ ኃጢአትን በጠቅላላ ይምራልና። ኢነሁ ሁወል ገፉሩ ረሒም፣ ጌታችን አላህ ለባሮቹ መሐሪ አዛኝ አምላክ ነውና። ወአኒቡ ኢላ ረቢኩም፣ ሁላችሁም በመጸጸት ወደ ጌታችሁ መንገድ ተመለሱ
ከቁጣው በፊት ትዕግስቱ የቀደመ አምላክ ስለሆነ እንጂ እንደ ወንጀላችን ቢሆን ኖሮ ዱንያ ላይ መኖር እንደሌለብን እርግጠኛ ሆነን መናገራለን። አላህ በሱረቱ ፋቲር 35ኛው ሱራ አንቀጽ 45 የመጨረሻው አየት ላይ ምንድን ነው ያለው? ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ፣ ሰዎችን በሰሩት ወንጀል ምክንያት ወዲያውኑ በቅጣት የሚይዛቸው አምላክ ቢሆን ኖሮ ልክ እንደ ምድራዊ ሕግና ስርዓት ሕግን ስንተላለፍ የሕግ አካላቶች ካዩ ወዲያው ይዘው በቁጥጥር ስር እንደሚያደርጉን በ24 ሰዓት ወይ በ48 ሰዓት ፍርድ ቤት አቁመው ፋይል እንደሚከፍቱብን ጌታ አላህ ከሰማያት በላይ ሆኖ ወንጀል ስናስብ ስንናገር ስንሰራ እያየ እየሰማ ሁሉን እያወቀ ከወንጀላችን ጋር ተመጣጣኝ የሆነ ቅጣትን ወዲያውኑ ቢያወርድ ኖሮ ምን ይከሰት ነበር ብሎ የነገረን? ማ ተረከ ዐላ ظهሪሃ ሚን ዳብ፣ የሰው ቁጥር ይቀንስ ነበር አለ። የሰው ቁጥር ከ8 ቢሊዮን ወደ 1 ቢሊዮን ዝቅ ይል ነበር አይደለም ያለው። ምንድን ያለው? ማ ተረከ ዐላ ظهሪሃ ሚን ዳብ፣ የመሬት ወለል ላይ ተንቀሳቃሽ የሚባል አንድ ፍጥረትን ራሱ አይተውም ነበር። ሁላችንም ምንድነን ማለት ነው? ኃጢአተኛ። የኃጢአቱ መጠን የኃጢአቱ አይነት የአንዱ ከሌላው ቢለያይም ሰው ሁሉ ተሳሳች ነው። በውርስ የተቀበልነው ኃጢአት ባይኖርም የግብር ኃጢአት ግን አለ። ሕግን በመጣስ ሕግን በመተላለፍ የሰራነው ወንጀል እንደሱ ተስፈኝነት እንደሱ ምሕረት ሳይሆን እንደ ወንጀላችን ቢሆን ኖሮ አንድ ሰው እዚህ ዱንያ ላይ አይኖርም ነበር ብሎ ራሱ ነው። ሁላችንም ጥፋተኛ እንደሆንን ማወቅ አለብን ማለት ነው። ታዲያ በዱንያ ላይ ዝም ካለ በጤና ከተጠበቀን እስካሁን በሕይወት ካቆየ ተውበትና ኢስቲግፋር ካላደረግን ነገ የውል ቂያማ በምንድን ነው ዋጋው የሚያስከፍለን? ጀሃነም እሳት። የኃጢአት ዋጋው ምንድን ነው? ሞት ሳይሆን ጀሃነም እሳት። ሞት ግልግል፣ ሞት ተረፍት ነው። ነገር ግን ጀሃነም እሳት ከፊት ለፊታችን አለ። ይሄን እሳት የሚቋቋም ሰውነት የለንም ብለን የምናምን ከሆነ አላህም በቁጣውና በቅጣቱ እንዳያገኘን የምንፈልግ ከሆነ አንዱና ዋነኛው መንገድ ኃጢአተኛ መሆናችንን አምነን ወደ ጌታ አላህ መመለስ። ባባ አባታችን አደም ለዚህ ትልቅ አርአያችን። ሁላችንም እንደምናውቀው አደምና ኢብሊስ ሁለቱም በጌታ አላህ ዘንድ አምፀዋል፣ ከጌታ አላህ ፍቃድ ወጥተዋል። ነገር ግን አደም ምሕረት አገኘ፣ ኢብሊስ ግን ተረገመ። ለምን? ሁለቱም የሱ ባሮች ናቸው አይደለም ነው አይደለም? አላህ በባሮቹ መካከል ያዳለ አያዳለ። ፍትሐዊ አምላክ፣ ከፍትህም በላይ ቸር አምላክ፣ በደል ግን እሱ ጋር የለም። ታዲያ ምንድን ነው አደምና ሐዋ ለጥፋታቸው ምሕረት ያገኙት? ኢብሊስ ግን ላጠፋው ጥፋት ለምን ምሕረት አልተለገሰውም ሲባል ምንድን ነው የተከሰተው ክስተት? እኛስ ዛሬ በምንሰራው ኃጢአት የትኛውን ነው አርአያ ማድረግ ያለብን የሚለው ትምህርት እናገኛለን። ሱረቱ አዕራፍ 7ኛ ሱራ ላይ ወደ አንቀጽ 22 ስትመጡ አደምና ሐዋ አትብሉ ተብሎ የተሰጣቸውን ትእዛዝ በመጣስ በኢብሊስ አሳሳችነት ከዛፊቷ ወስደው የበሉ ጊዜ ፈናዳሁማ ረቡሁማ፣ ጌታቸውም አላህ እንዲህ ብሎ ጠራቸው። ምን አለ? አለም አንሃኩማ ዐን ትልኩማ ሸጀራ፣ ከዚህች ዛፍ እንዳትቀርቡ ብዬ ከልክያችሁ አልነበረም እንዴ? አላህ ባይከለክላቸው መጀመሪያ መረጃን ባያቆምባቸው ኖሮ ሰዎችን በባዶ ሜዳ በቅጣት የሚቀጣ ጌታ መሆኑን እየነገረ ቀድሞ ከልክሏቸው ነበር። ምን በማለት? ወላ ተቅረባ ሃዚሂ ሸጀራ፣ ይህችን ዛፍ እንዳትቀርቡ። ስለዚህም አለም አንሃኩማ ዐን ትልኩማ ሸጀራ፣ ከዚህች ዛፍ እንዳትቀርቡ ብዬ ከልክያችሁ አልነበረም? ደግሞስ ወአቁል ለኩማ ኢነ ሸይጣነ ለኩማ ዐዱውውን ሙቢን፣ ሰይጣንስ ለእናንተ ግልጽ ጠላታችሁ ነው እንዳያሳስታችሁስ ብዬ መከራያችሁ አልነበረም? ኢነ ሃዛ ዐዱውውን ለከ ወሊዘውጂከ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ ባለው መሰረት ይሄ ሰይጣን ለአንተም ለባለቤትህም ጠላት ነው፣ ከጀነት እንድትወጡ ምክንያት አይሆናችሁ፣ አለበዛ ትለፋለህና ብሎ በጌታ አላህ በኩል ማስረጃው ቆሟል ማለት ነው። አላህን የሚከሱበት ወይም ይህን ስራ
በድለናል፣ ጥፋተኛን አምነናል። በአላህ ፊት አላሳበቡም ለሰሩት ወንጀል። ወደ ኢብሊስም አላላከም፣ ወደ ራሳቸው ነው። ነፍስያችንን በድለናል፣ ጥፋተኛ መሆናችንን አምነናል። ስለዚህ አሁን የቀረው ምንድን ነው? ከእሱ ቁጣና ቅጣት ለመዳን የራሱን ምሕረት ነውና የሚያስፈልገው ፈኢን ለም ተግፊር ለና ወተርሐምና አንተ ባትምረንና ባታዝንልን ለነኩነነ ሚነል ኻሲሪን ከከሳሪዎች እንሆናለን። ዘላለም በጀሃነም እሳት ከሚቀጡት ነው የምንሆነው። ማረን ያሉት የዛኔ ነው ጌታ አላህ አደምና ሐዋን ይቅር ያላቸው። እኛም ይቅር ይበለን፣ ሙሉ ኃጢአታችንን አላህ ይማረን። እንዲምረን ከተፈለገ ልክ እንደነሱ ኃጢአተኛ መሆናችንን አምነን በእሱ ፊት መናዘዝና ምሕረቱን መጠየቅ አለን። የመጀመሪያው ኢዕትራፍ ምንድን ነው? ኃጢአተኛ መሆናችንን አምኖ መቀበል። ግልጽ ነው። ወደ ኢብሊስ ስንመጣ እሱ ደግሞ ለአደም የአክብሮትን ስግደት እንዲሰግድ ከመላእክት ጋር ታዞ ነው። መላእክት ሰገዱ፣ ኢብሊስ ግን እምቢ አለ። ታዲያ እምቢ ስላለ ጌታችን ውጣ አለው። ለአደም የቀረበው የወቀሳ ጥያቄ ለእሱም ቀርቦለት ነው። ቃለ ያ ኢብሊስ አንተ ኢብሊስ ሆይ አለው ጌታችን ማ መነዐከ አን ተስጁደ ኢዝ አመርቱከ ከመላእክት ጋር ለአደም የአክብሮትን ስግደት እንድትሰግድ ባዘዝኩ ጊዜ ከመስገድ ምንድን ነው የከለከለ? ዑዝር ካለው እሱ ያጠባ ወገቡ ላይ በሽታ ነበረበት በስጁድ የከለከለ ወይስ ሌላ ምን ምክንያት አለው? አላህ ዑዝርን ይወዳል። እንደሱ ዑዝር መከላከያ ምክንያት የሚወድ ማንም የለም። በሐዲስ እንደተነገረ ያለ ምክንያት አይቀጣምና። ታዲያ ምን አለ ኢብሊስ የዛኔ? አይ የምንም ስጁድ ለመውረድ የከለከለኝ ምንም ነገር የለም፣ የራሴ ትዕቢት ነው፣ እባክህ ማረኝ ብሎ ለአደምና ሐዋ አይቆጣና ከመጀመሪያው የባሰ ይገለጽ ቃለ አነ ኸይሩ ሚንሁ ይኸው ከመስገድ የከለከለኝ እኔ ከሱ ይሻላለሁ። የእሱ የበላይ እሱ ከኔ በታች ነው፣ እኔ ለበታች ልሰግድ አይገባኝም። ማን ነው ያዘዘኝ የሚለውን ማየት ትቶ ለማን ነው የታዘዝኩት የሚለውን ነበር ማለት ነው ያየው። የአደምን ማንነት ከራሱ ማንነት አንጻር አይቶ የበታች አድርጎ ተመለከተና ያዘዘው ጌታ መሆኑን ረስቶ ከእሱ ይሻላለሁና በፍጹም ልሰግድ አይገባኝም። የምሻልበትም አንዱ ምክንያት ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን እኔን ከእሳት ስትፈጥረኝ እሱን ከጭቃ ከአፈር ነው የፈጠርከው፣ እንዴት ለበታች ይሰግዳለሁ? የዛኔ ነፃ ይገባል። የመጀመሪያው ማዕሲያ ነው። ስገድ ተብሎ አልሰግድም ማለት ወንጀል። ያንን የፈጸመው ደግሞ በኪብር በኩራት መሆኑ ደግሞ ምንድን ነው? ኩፍር ነው ማለት ነው። በሁለተኛው ተግባር ከመጀመሪያው የባሰ ሲክድ ነው። የዛኔ ጌታችን ቃለ ፈኽሩጅ ሚንሃ በል ከእሷ ከነበርክበት የድሎት ዓለም ውጣ፣ ፈማ የኩኑ ለከ አን ተተከበረ ፊሃ በእሷ ልትኩራራ ለአንተ አይገባም፣ አንተ ከወራዶቹ ነህ፣ የኔ ቁጣ እስከ ዕለተ ትንሣኤ በአንተ ላይ ነው ብሎ ጌታችን አባረረው ማለት ነው። ዛሬም ለምንሰራ ወንጀል ሰዎች ማድረጉን ትተን ራሳችንን በኩራት የምናይ ከሆነ ከአደምና ሐዋ ሳይሆን ከኢብሊስ ተርታ ሆነናል ማለት ነው። ሁለቱ ለእኛ ትልቅ ትምህርት ናቸው ማለት ነው። ስለዚህ ዛሬም ሰዎች አላህ ሲፈጥረን መጀመሪያውን ወንጀለኛ ኃጢአተኛ መሆናችንን እያወቀ ከሆነ የፈጠረን የምህረት በሩንም አዘጋጅቶልናል። የማንን መንገድ ትከተላላችሁ? የወላጃችሁን የአደም ወይስ የሰይጣንን? ምርጫው የእናንተ ነው። ምርጫው የአደምን አድርገን ጥፋተኛ መሆናችንን አምነን በተውበት በኢስቲግፋር ሁሌም ቋሚ ተሰላፊ ከሆንን አደምና ሐዋ እንደተማሩት እንደዳኑት እኛም እንማራለን፣ እንድናለን። ካልሆነ እንደ ኢብሊስ እንጠፋለን። ምርጫው የማን ነው? የማን ነው? የእኛው። ረሱል ዓለይሂ ሰላቱ ወሰላም መለዚ በኢስቲግፋር ይላል። ኢስቲግፋርን ቋሚ ስራው ያደረገ ሁሌም በየጊዜው ኃጢአቱን እያስታወሰ የአላህን ምሕረት የሚጠይቅ በጌታው ፊት እያለቀሰ የሚጓደል ሰው የኃጢአት ስርየት ብቻ ሳይሆን ሌላ ምን ያገኛል? ጀዐለ ላሁ ለሁ ሚን ኩሊ ሀምን ፈረጃ ላስጨነቀው ነገር ሁሉ አላህ መፍትሄን ያበጅለታል። ሚን ኩሊ ሀምን ፈረጃ ወሚን ኩሊ ዲቅን መኽረጃ ለጠበበበት ነገር ሁሉ መውጫ ቀዳዳን ያበጅለታል። ወረዘቀሁ ሚን ሐይሱ ላ ያሕተሲብ ይኸው ዛሬ ያጨናነቀን ጉዳይ ካላሰበው ስኳ ሲሳይ ይለካለታል። የሲሳይ ጉዳይ እንኳን ያስጨነቀው ሰው በኢስቲግፋር ሊያካክሰው ይችላል። አባታችን ኑህ ዓለይሂ ሰላም ሱረቱ ኑህ ላይ እንደተናገረው ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲሊ ሰማአ ዓለይኩም ሚድራራ ዝናብን ከበላያችሁ የተንቧቧ
ወይምድድኩም ቢአምዋሊን ወበኒን ልጆችንም እንደዚሁ ንብረትንም ይጨምርላችኋል። ምን ስላደረግን? ኢስቲግፋር ኃጢአተኛ መሆናችንን አምነን በየጊዜው ወደ እሱ በተውበት ስለተመለስ። ስለዚህ ሌላው የተፈጠረበትን ዓላማ ከማወቃችን ባሻገር ሁልጊዜም በየዕለቱ ተውበትና ኢስቲግፋር ቋሚ ስራችን። ነቢያችን ሰለላሁ ዐለይሂ ወሰለም ወላሂ ኢኒ ለአስተግፊሩላህ ወአቱቡ ኢለይህ ፊል የውሚ አክሰረ ሚን 70 መራ በየቀኑ ከሰባ ጊዜ በላይ አስተግፊሩላህ ወአቱቡ ኢለይህ እያልኩ እመለሳለሁ። እሳቸው የኛ አርአያ ሆኑ። እኛስ በዓይን ያልተፈቀደ እናያለን፣ በጆሮአችን አላህ የማይወደውን ነገር እንሰማለን፣ በአንደበታችን ክፉ እንናገራለን፣ በእጃችን ያልተፈለገ ነገር እንነካለን፣ እግር ወደ ተከለከለ ቦታ ይሄዳል፣ ልባችን ስንት ክፉ ነገር ያስባል። በብዙ መልኩ ኃጢአት ወደ እኛ ይገባል ማለት ነው። ስለዚህ ዛሬው ይህን ካላደረግን ነገ እንዴት ነው የመዳን ጉዳይ ሊያስጨንቀን ይገባል እና ኃጢአታችን አላህን ከተገናኘን ዋጋ የምንከፍለው የዛኔ እሳት ነው የሚሆነው። ከእሳት በፊት ተውበትና ኢስቲግፋር ቋሚ ስራችን ይሁን። አላህ ይወፍቀን። አላህ ለሱ ይመስ መልእክቴ ደርሷቸዋል። ሶስተኛው ደግሞ ሌላው ምንድን ነው? ኢስቲቃማ በእምነት መጽናት የሚባለው ዛሬ ፈተናዎች በዝተዋል። የዱንያ ምንጮች ነገሮች፣ መጥፎ ጓደኞች፣ በየሚዲያው የምንሰማቸው ነገሮች ከመስመር እያስለቀቁን፣ ጽናት የሚባለው ነገር ተፈታትኖናል። ሰው ሊድን የሚችለው እስከ መጨረሻው ሲጸና ነውና በያዝነው ሃይማኖት፣ በጀመርነው ዒባዳ፣ በያዝነው ዓቂዳ እስከ መጨረሻው መጽናት ላይ ደግሞ አሁንም ለነፍስያዬ ለእናንተም አደራ ነው። ኢስቲቃማ ወሳኝነት ያለው ነገር አላህ እንደተናገረው ለረሱል ዓለይሂ ሰላቱ ወሰላም ሱረቱ ጣሃ ላይ ምን ብሎ ያዘዛቸው? ወአሙር አህለከ ቢሰላህ መጀመሪያ ቤተሰቦችንም በሰላት እዘዛቸው፣ ሁላችሁም ሰጋጆች ሁኑ። ከዛስ ወስጠቢር ዓለይሃ በእሷም ላይ ጽና፣ ቋሚ ተሰላፊ ሁኑ። ልክ እንደ ኤግዚቢሽን ከዚህ እስከዚህ ለሚባል ወራትና ዓመታት ሳይሆን አላህን እስክትገናኘው እስክትሞት ድረስ በጀመርከው አምልኮ ላይ ጽና ብሎ ያዘ። ቅድም በጠቀስኩት ማየት ሱረቱል ሂጅር ቁጥር 99 ላይ ወዕቡድ ረበክ ጌታህን አምላክህን አላህን ተገዛ። እስከ መቼ? ሐታ ያእትየከል የቂን እርግጥ የሆነው የማይቀረው ሞት አንተ ዘንድ እስኪመጣ ድረስ። የጽናት ጉዳይ ወሳኝነት አለ። ሞላወል አግባብ አይደለም። ትናንት ባለው ሁኔታችን አይደለም ነገ አላህ ዘንድ የሚፈረደው፣ ነገ ባለው ሁኔታችን እስከ መጨረሻው በመጽናታችን ነገ መጨረሻችን እንዲስተካከል የዛሬ ጽናታችን ደግሞ ወሳኝነት አለው ማለት ነው። ስለዚህ ዛሬው ላይ በተለይ በወጣትነታችን ዒባዳ ላይ መጠንከር አለብን። ረሱል ዓለይሂ ሰላቱ ወሰላም ሰብዓቱ ዩዚልሁም ላሁ ፊ ዚልህ የውመ ላ ዚለ ኢላ ዚሉ ራሱ ጌታ አላህ ያዘጋጀው የአርሽ ጥላ እንጂ ሌላ ምንም ጥላ በሌለበት ቀን ፀሐይ ጋርነታችን ትይዩ ስንዝር ብቻ ርቃ በምትቀርብበትና በምታቃጥለን ቀን ሰባት ሰዎች ግን አላህ ነጥሎ በጥላ ስር ያደርጋቸዋል። ሰባት እዚህ ጋር ቁጥሩ ሳይሆን አስናፍ ቡድኖች ናቸው የተጠቀሱት። እነማን ናቸው ሰባት አይነቶች ሲባል አንዱ ምን ብለው ነው የገለጹት? ወሻአቡን ነሸአ ፊ ዒባደቲላህ ወጣትነቱን አላህን በማምለክ አላህን በመገዛት ያሳልፈዋል። ከሌሎቹ ዕድሜዎች ይልቅ ይሄ ፋየር ኤጅ ብዙ ነገሮች ስለሚፈልጉት ከመስመር የሚያሳስቱት ብዙ ምክንያቶች ስላሉ እነሱን ተቋቁሞ በአምልኮ የጸና ሰው ነገ ሲኑል ቁቡላ የተፈኒሳነት ወይም የመሰለ ሰው ድሜ ላይ ሊገባ ዒባዳ አይቸግረውም። አምልኮ ለምን? ትናንት በጽናት ዋናውን ፈተና ስላለፈው ማለት ነው። ስለዚህ ይህን ወጣትነት በዒባዳ ማሳለፍ አለብን ማለት ነው። መጽናት ያስፈልገናል። ጽናት ይስጣል። አንዱ ሰሃባ ረሱሉላህ ሰለላሁ ዐለይሂ ወሰለም መጥቶ ቁል ሊ ፊል ኢስላሚ ቀውለን ላ አስአሉ ዐንሁ አሐድ ገይረክ ያሉት፣ ከዚህ በኋላ ከእርሶ ውጭ ማንንም ሰው የማልጠይቀው የሆነ በእስልምና ውስጥ አንድ ነገር ብቻ ይንገሩኝ፣ ማዳግም የሆነ ምላሽ፣ ሌላ ሰው አልጠይቅም፣ ብቻ አንድ ነገር ንገሩኝ ሲላቸው ምን አሉት እሳቸው? ቁል አመንቱ ቢላህ ሱመ እስተቂም በጌታዬ በአላህ አምኛለሁ በል፣ ከዛስ ቀጥ በል በዚህ ጽና። ጽናትን የመሰለ ምንም ነገር የለም። መጨረሻ ላይ ከታለው ይሸራተቱ አሉ። ዛሬ ተበላሽተው መጨረሻቸው አካባቢ ተስተካክሎላቸው በተውበት ወደ ሐቅ ጎዳና የሚመለሱ አሉ። ነገር ግን ኢነመል አዕማሉ ቢልኸዋቲም ስራ ዋጋ ቢኖረው አላህ ዘንድ ፍጻሜው ሲያምር ሲስተካከል ነውና አሁንም
እሳት ቢያቃጥሉ የትኛውም አይነት ጥቃት ቢያቀምሱም በጌታ አምልኮ ላይ ሌላን ለማጋራት ግን አትፍቀድ። ብቻውን እንደፈጠረ እሱን ብቻ እያመለክ ኑር። ብዙ ፈተና ሊመጣ ይችላል። አስሐቡል ኡኽዱድ የደረሰባቸው ፈተና ግን እኛ ላይ ደርሷል። ግን ዛሬ ያለው ፈተና ሳይደርስ በሴት ፍቅር፣ በስንዴ በገንዘብ ጥቅም ወይ በስልጣን ወይ አንዳንድ ጊዜ ከአምልኮ ነፃ ለመውጣት በጣም ለፈለኩበት አለበት አስሬ ስገድ ጾም ብሏል አጅነቢ ሴት አትካ ምንድን ነው ህጉ በዛብኝ አይነት ነገር በማለት ሰው ነፃ ለማለት እያለ እምነቱን ይለቅሰዋል። ስንዴው እስከ መቼ ፍቅሩስ እንደተባለው ነፃ መሆን የተባለው እስከ መቼ የሚያዛል? ትንሽ ጊዜ ነው እስላም መስዋዕትነትን ቢጠይቃል። ነገር ግን ከአቅም በላይ አይደለም። አላህ መጀመሪያውን ከአቅማችሁ በላይ አልጠይቅም ያለ ጌታ ከጸና የሚመጡ ፈተናዎች ተቋቋመን ነገር ፍሬው እጅግ በጣም ጣፋጭ ነው። ዛሬ በዚህ አዳራሽ እንደተሰባሰብ ነው በእምነታችን ምክንያት በአንድ ጥላ ሰምተን ከሞት አላህ ነገ በጀነት ይሰበስበናል። አላህ ይሰበስበናል። ስላሳለፍነው አዳማ ጀነራል ሳይንስ ሆስፒታል ግቢ ውስጥ ስላደረግነው ምክክር ራሱ ምናልባት የደስታ ጊዜ ሆኖ ያንን እያወሳን የምንደሰትበት ሊመጣ ይችላል። ያ ይሆን ዘንድ ዛሬ ጽናት መራር ቢሆንም ሻሉ የተባልነው አላህ ጽናት ይስጠን። ያው ሰዓትም ስለማይኖር በአራት አሳጥረውና አራተኛውና የመጨረሻው ደግሞ ምንድነው? ለነፍስዬ ለእናንተ አደራ ብለው በአንድነታችን ላይ ተበታትነናል፣ ተከፋፍለናል። እንድንበታተን እንድንከፋፈል በቂ የሆነ ምክንያት ተገኝቶ ሳይሆን ስሜት ተከታዮች ሆነን አላህ አንድ ሆኖ ያዘዘንን ትተን ዛሬ ተከፋፍለናል። ጌታችን አላህ ምን በቃሉ ወዕተሲሙ ቢሐብሊላህ ብሎ ትእዛዝ ይሰጣል። ምክር አይደለም ከፈለጋችሁ አድርጉት የሚል የምርጫ ጉዳይ ሳይሆን መለኮታዊ ትእዛዝ። ወዕተሲሙ ሁላችሁም አንድ ሁኑ፣ ተያያዙ ይላል። በምን በብሔር ተመራርጣችኋል። የኦሮሞ ልጆች በዚህ ጋር፣ አማራው በዚህ በኩል፣ ትግሬው በፊት ለፊት፣ ጉራጌው ከኋላ ነው። ሁሉም በብሔሩ በየወገኑ አንድ ይሁን ብሎ አላህ አላዘዘም። መጀመሪያ በብሔር የከፋፈለ እሱ ራሱ አይደለም። ፖለቲከኞች ወያኔ የከፋፈለ ነው አላህ የከፋፈለ ከጥንቱ ወጀዐልናኩም ሹዑበን ወቀባኢለ በጎሳና በነገድ የለያየኋችሁ የከፋፈልኳችሁ እኔ ነኝ። እኛ የሳትነው ዓላማው ለምን ዓላማ ስንል ሊተዓረፉ ነው፣ እንድትግባቡ እንድትተዋወቁበት፣ የአላህን ጥበብም እንድታዩበት። እኛ ግን ምን አደረግነው? ልንዋጋበት ልንጣላበት አደረግነው። ነገር ግን አላህ ወዕተሲሙ የትኛውም ብሔር ተወለዱ፣ ነገር ግን አንዱ ነው። በምን ቢሐብሊላህ በአላህ ገመድ ላይ። የአላህ ገመድ የፖለቲካ ገመድ አይደለም። የአላህ ገመድ የብሔር ገመድ አይደለም። የምን ገመድ ነው? የዲን ገመድ። ፈላ ኢላሃ ኢለላህ አንዱ ሁኑ፣ በቁርአን አንዱ ሁኑ። ስንት ቁርአን ያለ? የኦሮሞች ምን አይነት ቁርአን? የአማራው አንድ ከሆነ ስለዚህ አንዱ ሁኑ። ቁርአናቸው አንድ ከሆነ አንዱ ሁኑ ማለት ነቢያችን ዓለይሂ ሰላቱ ወሰላም ተከተለው አንድ ነብይ ናቸው። ሌላ ነብይ አይደለም አሁን እየተከተልን ያለው። ሃይማኖታችን አንድ ነው፣ ኢስላም ነው፣ ሌላ የለም። ቂብላችን አንድ ነው፣ ወደ ካዕባ ነው ዞረን የምንሰግደው፣ ወደ ሌላ ቦታ የምንሰግድበት ነገር የለም። ጌታችን አንድ ነው፣ እኛ ግን አንድ አልሆንም፣ ተበታትነናል ብዙ ቦታ። ምንድነው ሰበቡ ሲባል አላህ ዘንድ ቆመን ብንጠየቅ እንደ ምክንያት ማለት የምንችለው እንደ ብዙ የሚታይልን ምንም ነገር የለም። ስሜት ካልሆነ ጥቅም አሳዳጅነት ወይ ከሃይማኖታችን በላይ ለብሔራችን መክፈል መስዋዕት መክፈል እስከ መቼ? ረሱል ዓለይሂ ሰላቱ ወሰላም አንድ የተጠየቁ አንዳንዱ ለጀግንነት ይጋደላል፣ አንዳንዱ ያለው ደረጃ የት እንደሆነ ለማወቅ አሁን ይታገላል፣ አንዳንዱ ለዘሩ ለወገኑ ይጋደላል። እነዚህ ከሶስቱ ፈአዩሁማ ፊ ሰቢልላህ ማንኛቸው ናቸው በአላህ መንገድ ያሉት ተብለው ኤቢሲ ተብሎ ምርጫ ተሰጣቸው። መልእክተኛው መልሱ ግን ዲ ላይ ስለነበር መልእክተኛው ምናምን ከሶስቱም የመረጡት የለም። መን ቃተለ ሊተኩነ ከሊመቱላሂ ሂየ ልዑልያ ፈሁወ ፊ ሰቢልላህ የአላህ ቃል የበላይ እንዲሆን የታገለው እሱ ነው በአላህ መንገድ ያለው። ለዘሩ የታገለው ወይ ደግሞ ለጀግንነት ብሎ ያለውን ደረጃ ለጥቅም የታገለው የትም የለም። አላህ ዘንድ አይጠቅመው፣ ምንም ላይ ስጠቅመዋል። ምናልባት ከሞተ በኋላ ለጥቂት ወራት ለብሔሩ ሲል ወይም ለብሔሩ አንድነት የታገለ ጀግና ተብሎ ሊወሳ ይችላል። ከዛ ከናካቴ ይወሳል። ሰው ዘንድ ከመወሳት አላህ ዘንድ መወሳት አይበልጥም? አይበልጥም? ስለዚህ ለዲን ነው መታገል። ለዲን እንድንታገል አንድነት ወሳኝ ነው። ከተበታተን ግን የጠላት መጫወቻ ነው፣ እርስ በርስ ነው እንድንተላለቀው ማለት ነው። ስለዚህ ከወዲሁ እንመለስ። በመካከላችን ያሉ ልዩነቶች ካሉ ወደ
ከዑለማዎች ጋር ተጋብለን እነዛ ልዩነቶች በምን መልኩ ልናስተናግዳቸው የሚገባው አንድነታችንን ሳያናጉ እንዴት መያዝ አለብን የሚለውን ነገር ጠይቀን መረዳት መቻላለን። አንድ መሆን አማራጭ የሌለው ጉዳይ ነው። ወላ ተፈረቁ አለ። ከዛም መስለን አትለያዩ ነው። ከዛም አረቦች በወቅቱ የነበሩበትን ሁኔታ ሲያወሳቸው ወዝኩሩ ኒዕመተላሂ ዐለይኩም ከዚህ በፊትም አላህ በእናንተ ላይ የዋለላችሁን ጸጋ አስታውሱ። ኢዝ ኩንቱም አዕዳአን ፈአለፈ በይነ ቁሉቢኩም እርስ በርስ ጠላት ናችሁ፣ አውስ ከዝረጅ እየተባለ በየዓመቱ ስትዋጉ አልነበረም? አላህ ግን በልቦናችሁ መሀል ይሄን ነቢይ ላከና አስማማችሁ። ፈአስባሕቱም ቢኒዕመቲሂ ኢኽዋና በሱ ጸጋ ሙስሊም ወንድማሞች ሆናችኋል። ይህንን ጸጋ በማስታወስ ዛሬ ማንነታችሁን ጠብቁ ነው። አለበዛ አንድ